የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። ዛሬ ደግሞ አምላካችን በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሃሌሉያ። እስቲ ቃሉን ከማካፈሊ በፊት አጭር ጸሎት እንጸልያለን። አምላካችን ሁሉ እግዚአብሔር ሆይ ተመስገን። ዛሬም ደግሞ ይህንን ለሚሰሙ ወገኖቼ ልትናገረ ልታስተምረን ወደኛ ስለመጣ ቃሉን ላከፈወሳቸውም እንደሚል ቃል መጥቶ ሳይፈውሰን ሳይነካን ሳይዳሰሰን ስለማይመለስ እግዚአብሔር አባት ሆይ ዛሬ ካንተ የሆነ ብቻ ቃል መጥቶ ውስጣችንን ልባችንን ሁሉ እንዲነካ እንዲዳሰሰን መነቀል ያለበት እንዲነቅል መተከል ያለበት እንዲተከል በጌታ በኢየሱስ ስም እኔ ባሪያ ተናገር ያልከኝን ብቻ እናገር ዘንድ አንደበቴን እግዚአብሔር ያንተ እንድትቀባ በደም እንድሸፍነኝ በሳት እንድትቀጥረኝ ተጽኖ ሁሉ በኢየሱስ ስም እንዲመታ ሰማያ ሰማያት በኔም ይህንን በሚሰሙ ወገኖች ትዩ እንዲከፈት የተለቀቀ የተከፈተ ሰማይ አባቶ እንድትሰጠን እግዚአብሔር በቃል እግዚአብሔር ያለምንም መከልከል አልፈ እንድትናገር እንድታረሰርሰን በጌታ በኢየሱስ ስም አባቶ ጊዜው ተጀምሮ እስከሚያልቅ አንተ ብቻ እንድትቆጣጠር ያንተ ሐሳብ ያለምንም መከልከል እያለፈ እንዲንሸራሸር እግዚአብሔር ወደ ልባችን ወደ ውስጣችን እንዲገባ እኔ በኢየሱስ ስም ጸለይኩኝ። አባቶ የጊዜውን ሰዓቱን ሁሉ ላንተ አሳልፌ የሰጠው የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ በኢየሱስ ስም። ሃሌሉያ። እንግዲህ እግዚአብሔር አምላክ የሰጠኝ ቃል ዛሬ ሐሳቡ ርዕስ የሰጠውት የተደረገልንን አንርሳ የሚል ነው። አንዳንድ ጊዜ እግዚአብሔር አምላካችን ብዙ ነገር አድርጎልን ብዙ ነገር ሰርቶልን ጊዜው ወስደን ላናመሰግነው እንችላለን ወገኖቼ። አንዱ ካደረገልን በኋላ ወደሚቀጥለው እያለን እንደዚህቹ ጊዜ ወስደን ለእግዚአብሔር ክብር ሳንሰጠው ሳናመሰግነው ልናልፍ እንችላለን። እና እግዚአብሔር በሕይወታችን በጣም ብዙ ነገሮችን ያደርጋል። እግዚአብሔር በየጊዜያቱና በየዘመናቱ ሁላችንም እግዚአብሔር የማያደርግልን ነገር የለም ወገኖቼ። እግዚአብሔር መልካም ነገሮችን በሕይወታችን ውስጥ ያደርጋል እና ስለተደረገልን ደግሞ እያስታወስን አምላካችንን ልናከብረው ይገባል ወገኖቼ። አንድ ጊዜ ነው አሁንም የምወደው ፓስተር ነው እና አንድ ሰው ኃይለኛ ችግር ገጠመውና ወደ እሱ ኦፊስ መጣሊያ ምክር ፈልጎ ፓስተር ጉዶኝ የለሃለሁ በጣም ብዙ ችግር ደርሶብኛል እንደኔ ችግር የደረሰበት የለም ብሎ ይነግሯል። እና ሲነግረው ፓስተሩ ሚስት ሞተችብ አለው። ኧረ ሚስት ያልሞተችም ቤት ናት ያለችው። አይ ልጆች የሆነ ነገሩ ነው። ኧረ ልጆች የትምህርት ቤት ናቸው ምንም ነገር የለባቸው። ምናልባት ቤት መንግስት ተወስዶባል ፎርክሎዥር ነበር። ኧረ ቤቴ በሰላም አለ። ፓስተሩ እያንዳንዱ ያላቸው ነገሮች መዘርዘር ሲጀምር ወዲያውኑ ያ ሰው ችግር ብሎ የያዘው ነገር በጣም ቀላል ሆነበት። አይ ምንም ችግር የለብኝም ፓስተር ብሎ ወደ ቤቱ ሄደ። እስቲ የተደረገለትን ነገር ያለውን ነገር እግዚአብሔር በሕይወቱ ያደረገለትን ነገር ያ ፓስተር ሲያስታውሰው ያል ሆነብኝ ያለው ነገር ቀለለበት። እና ኢየሱስ ጌታ ነው። እንደዚህም እኛም እግዚአብሔር አምላካችን ያደረገልን አስታውሰን ማመስገን ስንጀምር ሆነብን የምንላቸው ነገሮች ደረሰብን የምንላቸው ነገሮች ምንም ይሆኑብናል ወገኖቼ። ስለዚህ የተደረገልን መርሳት የለብንም። ዋናው ኤግዛምፕል ምሳሌ አድርገን እንድንወስድና የምፈልገው ዘዳግም 4:9-12 እንደዚህ ያለ ይናገራል። እግዚአብሔር አምላክ ለእስራኤል ሕዝቦች የሚናገራቸው ቃል እንዲህ ይላል። እግዚአብሔር ሕዝቡን ወደ እኔ ሰብስብ፣ በምድርም በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌንም አሰማቸዋለሁ ብሎ በተናገረኝ ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምክበት ቀን ዓይኖች ያዩትን ነገር እንዳትረሳ በሕይወትም ዘመን ሁሉ ከልብ እንዳይወድቅ ተጠንቀቅ። ነፍስንም በትጋት ጠብቅ፣ ለልጆችም ለልጅ ልጆችም አስታውቃቸው ወይም አስታውቀው እያለ ይናገራል። ለልጅ ልጆችም አስታውቀው። እግዚአብሔር ያደረገልን በምድረ በዳ እንዳትረሳ ተጠንቀቅ። አምላክ ለእስራኤል ሕዝቦች እንዳይረሱ ካላቸው ነገሮች ውስጥ እንዳይረሱ ሁል ጊዜ እንዲያስታውሱ እግዚአብሔር ካላቸው ነገሮች አንደኛው ከግብጽ የወጡበትን ነው። እግዚአብሔር አምላክ ለሙሴ ገና ሲናገረው ይህንን ሕዝብ ከግብጽ ምድር ታወጣልኛለህ፣ ከዛ በኋላ በሰና በረሃ ላይ በዛ ተራራ ላይ ሕዝቡን ሰብስበ እኔን እዛ ታከብረኛለህ
የተገለጠበት ማለት ነው እግዚአብሔር አምላክ እና እዛ ታከብረኛለህ ይሄ ለእናንተ አመት በዓላችሁ ይሆናል ብለው የመውጣት የፋሲካ ምንለው የወጡበት ቀን ኮሜሞሬት አድርገው እንዲያስታውሱ እግዚአብሔር አምላክ ሁሉ ጊዜ ይናገራቸዋል። ከግብጽ የወጡበት ቀን ከባርነት ነፃ የወጡበት ቀንን እንዲያስታውሱ ይናገራቸዋል። እኛም ጌታ ኢየሱስ ክርስቶስን ስናገኝ ልክ ግብጽ የኃጢአት ምሳሌ ነው። ከግብጽ ሰው ሲወጣ ከኃጢአት ሲወጣ ጌታ ኢየሱስ ክርስቶስን አምላኬ ጌታ አድርጎ ሲቀበል ኃጢአቱን በክርስቶስ በመስቀል ላይ በተሰራው ስራ ላይ ሲያስቀምጥና የሱን ጽድቅ ሲወስድ የዛን ጊዜ ያ ሰው ነፃ ወጣ ማለት ነው። በኢየሱስ ክርስቶስ ከኃጢአት ባርነት ነፃ ወጣ። ልክ እስራኤላኖችም ከኃጢአት ባርነት እኛ በክርስቶስ በማን እንደወጣ እነሱም ከግብጽ ምድር ለስንት ዓመታት ለ400 ምናምን ዓመታት የኖሩበትን የባርነት ዘመንን የወጡበትን ዘመን እንዳትረሱ ያለ ይናገራቸዋል። ለኛም ወገኖቼ ከግብጽ ምድር ወይም ደግሞ ከኃጢአት ባርነት ነፃ ያወጣንበት አንርሳ። ያንን ጌታ ያደረገልንን አንርሳ ወገኖቼ። ሌላ ለእስራኤልን ቤት እንዳይረሱ ካላቸው ሌላው ደግሞ በምድረ በዳ የተጓዙትን ነው። በምድረ በዳ እስራኤላውያኖች 40 ዓመታት ሙሉ ተጓዙ እና 40 ዓመታት ሙሉ ሲጓዙ አልተራቡም፣ አልተጠሙም፣ ጫማቸው አላረጀም፣ ልብሳቸው አላረጀም። በዛ ሁሉ እግዚአብሔር እንደዚህ አይነት እያደረገ በምድረ በዳ በቀን በደመና በሌሊትም በእሳት አምድ እየመራ እግዚአብሔር አምላክ ለ40 ዓመት ሙሉ በምድረ በዳ ተጉዟል። ይህንን ሁሉ እንዳይረሱ እግዚአብሔር አምላክ የተደረገላቸውን እንዳይረሱ ይናገራቸዋል። እግዚአብሔር አምላክ እንዳይረሱ ለእስራኤላውያን የተናገራቸው በሕይወታቸው ያዩትን ድንቅ ታምራቶችን እንዳይረሱ ነው። እስራኤላውያኖች ብዙ ድንቅ ታምራት ሆኖላቸዋል። ከግብጽም እንኳ ምድር ለማውጣት በፈርዖን ፊት እግዚአብሔር 10 ድንቅ ታምራት አርጎ ነው ቀይ ባህር ከፍሎ ያሻገራቸው። ከዛ ደግሞ ውሃ ያጣ ሲሉ ውሃ ካለት ውስጥ እያፈለቀ ምግብ ሲሉ ምግብ እግዚአብሔር ከላይ የመላእክትም ምግብ መናን እያዘነበ ለ40 ዓመት ሙሉ ምንም ነገር ሳይጎልባቸው ድንቅ ታምራትን እያሳያቸው እግዚአብሔር አምላክ በምድረ በዳ መርቶ ከነዓን ምድር አስገባቸው እና ይሄንንም እንዳይረሱ እያለ ይናገራቸዋል። እንዳውም ሙሴ ዘውልቁ ምዕራፍ 13 ላይ ከያንዳንዱ ነገር መርጦ ሰላዮችን 12 ከላከ በኋላ 2ቶቹ ብቻ መልካም ነገር ይዘው ይመጣሉ፣ 10ዎቹ ግን ክፉ አመጡ። ከዛ እግዚአብሔር አምላክ ለነዛ እንደዚህ ነው የሚላቸው ዘውልቁ ምዕራፍ 14 ቁጥር 22 እንደዚህ ይላል፣ በግብጽ ምድርና በምድረ በዳ ያደረኩትን ታምራቴን ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልኩላቸው ምድር አያዩም እያለ ይናገራቸዋል። 10 ጊዜ ስለተፈታተኑ ድንቅ ታምራትን እያዩ ስለተፈታተኑኝ አይወርሱም አለ። እነዚህ እግዚአብሔር ያደረገላቸውን የረሱ ናቸው። እነዚህ ህዝቦች የሄደው 10ዎቹ ሰለው ሲመጡ የሁሉ ያደረገውን እግዚአብሔር ረሱትና ራሳቸውን አይተው ይህን ምድር አንወርስም፣ እነዚህ ረጃጅም ትልልቅ ነፍሊሞች እዚህ ያሉ እነሱ ይገሉናል፣ ያጠፉናል፣ እኛ በእነሱ ፊት አንበጦች ነን፣ እንደውም አንበጣዎች ነን ብለው ራሳቸውን አንበጣ አደረጉ። ታላቁን እግዚአብሔር ግን አላዩም። የእግዚአብሔርን ታምራትን አላስተዋሉም፣ አላሰቡትም። በዛ የተነሳ አይገቡም ተባሉ። ነገር ግን ኢያሱና ካሌብ ግን ያዩት አምላካቸውን እስከዛሬ ድንቅ ያሰራላቸውን አምላካቸውን ስላዩ ያንን ምድረ በዳ ተጉዞ አልፎ ያንን ወተትና ማር የምታፈሰውን ሀገር ወረሱ። ኢየሱስ ጌታ ነው። እኛም አምላካችን በሕይወታችን የሰራው ድንቅ ታምራቶችን ሁሉ ጊዜ እናስብ። ዞር ብለን በሕይወታችን እግዚአብሔር ጣልቃ ገብቶ ያዳነንን የታደገንን የድንቅ በቃ ይሄ ነገር ጎደለን ስንል ሳናስብ የሞላልን ይሄንን ሁሉ እግዚአብሔር አምላካችን እንድናስብ ይናገረናል ወገኖቼ። ሌላ ደግሞ ለእስራኤላውያን ጌታ እንዳይረሱ ያላቸው በጌታ ላይ መደገፍን ነው። ኢየሱስ ጌታ ነው። የሚገርመው ነገር እግዚአብሔር አምላክ እስራኤላውያኖች በምድረ በዳ 40 ዓመት ሙሉ ሲጓዙ አላረሱም፣ አላጨዱም፣ እህል አልዘሩም። ነገር ግን እያንዳንዱ ቀን የሚደገፉት በእግዚአብሔር ላይ ነው። እግዚአብሔር መና 6 ቀን ያዘንብላቸዋል። ያንን ሰብስበው ነበር የሚበሉት። ይማጅን ያ መና ከሌለ እነዛ በምድረ በዳ በራብ ሊያልቁ ነው ማለት ነው። ግን በሱ ላይ ስለተደገፉ እግዚአብሔር ነበረ ፕሮቫይደራቸው። ሁሉ ነገር ከሱ ነው የሚቀበሉት የነበሩት።
ያንን ያደረገላቸውን መና የሰጣቸውን እግዚአብሔር ሁሉ ጊዜ በሱ ላይ እንዲደገፉ ከዛ እንዳውም ይናገራቸዋል። ምድሪቷን ከናን ከወረሳችሁ በኋላ ዘርዘርታችሁ እህልን አኝታችሁ ወይን ተክላችሁ ሁሉ ካፈራላችሁ በኋላ በጉልበቴ በኃይሌ ሆነልኝ ብላችሁ እንዳትደገፉ በእኔ ተደገፉ። የኔ የኃይላችሁ ምንጭ የሁሉ ነገራችሁ ምንጭ እኔ ነኝ። በእኔ ላይ ተደገፉ። ይሄንን እንዳትረሱ። በምድረ በዳ እንኳን ስትጓዙ 40 ዓመት ሙሉ መናኔ ነኝ ያዘነብኩላችሁ። አሁንም እንኳን ራሳችሁ ዘርታችሁ እንኳን ያ ነገር በቅሎ አፍርቶ እጃችሁ ቢገባ በዛ እንኳን እንዳትደገፉ በእኔ ተደገፉ። ይሄንን እንዳትረሱ ብሎ እግዚአብሔር አምላክ ያሳስባቸዋል። እኛም ወገኖቼ ስራ ስላለን የሆነ ነገር በአካውንታችን ላይ ብር ስላለ ወይም ደግሞ ሀብታም ዘመዶች ስላሉን ትልልቅ ነገሮች ስላለን በዛ እንደገፍ። እግዚአብሔር በአንድ ቀን ሁሉንም ባዶ ማድረግ ይችላል። በአንድ ቀን ሁሉ ነገር ሊጠፋ ይችላል። ወገኖቼ ሁሉ ጊዜ በሱ ላይ ልንደገፍ ይገባል። ሁሉ ጊዜ መደገፊያችን አድርገን በዛ ብቻ እንዳንረሳ፣ በሱ መደገፍ እንዳለብን እስከ ሕይወታችን ፍጻሜ ድረስ አንርሳ ወገኖቼ። ሌላ ደግሞ ለእስራኤላውያኖች ጌታ እንዳይረሱ ያስጠነቀቃቸው ኃጢአታቸውን ነው። ኃጢአታቸውን እግዚአብሔር አምላክ ምን ያህል ምሕረት እንዳበዛላቸው ኃጢአታቸውን ይቅር እንዳላቸው ይህንን እንዳይረሱ አበክሮ ይናገራቸዋል። እንዳውም መዝሙረ ዳዊት ምዕራፍ በቅንፍ 103 ላይ ዳዊት እንደዚህ እያለ ይናገራል። ለራሱ ለነፍሱ ይናገራታል። እግዚአብሔር ያደረገለትን እንዳይረሳ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ ይልና ቁጥር 3 ላይ በቅንፍ 103 ቁጥር 3 እንደዚህ ይላል። ኃጢአትሽ ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱ በቸርነቱ የሚከልሽ ምኞትሽን ከበረከቱ የሚያጠግባት እያለ ይህንን አምላክ አትርሺ፣ አስታውሺ። እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔር ኃጢአታችን ይቅር የሚለን አምላክ ነው እና በዚህም ደግሞ እንዳንረሳ ኃጢአታችን ይቅር የሚል አምላክ እንዳለን እንዳንረሳ እግዚአብሔር አምላክ ለእኛም ይናገረናል። በምሕረቱ እንደተመለከተን አንድያ ልጁን ሰጥቶን ኢየሱስ ክርስቶስን በደሙ ገዝቶን ዋጋ ከፍሎልን ኃጢአታችንን ሁሉ ስርየት አግኝተን በደሙ። ስለዚህ ይህንን ሁሉ ጊዜ ማስታወስ አለብን ወገኖቼ። ለምንድን ነው እግዚአብሔር ያደረገልንን የተደረገልን መርሳት የሌለብን ወገኖቼ? እዚሁ ዘዳግም ምዕራፍ 4 ላይ ከቁጥር 9 እስከ 12 ባለው ላይ ይናገራል። ለምንድን ነው የሌለብን? አንደኛውና ዋናው ምክንያት ወገኖቼ እግዚአብሔርን በሕይወት ዘመናችን ሁሉ እንድንፈራው ነው። እግዚአብሔርን መፍራት የሕይወት ምንጭ ነው ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ንጉሱን ማወቅ ማስተዋል ነው እያለ ምሳሌ ላይ ይናገራል። እግዚአብሔርን መፍራት እግዚአብሔር ሁሉ ጊዜ እንድንፈራው ይፈልጋል። እግዚአብሔር ትልቅ አምላክ ነው። እግዚአብሔር ንጉስ ነው። እግዚአብሔር የነገስታት ንጉስ ነው። የጌታዎች ሁሉ ጌታ ነው። ሁሉ ጊዜ ልንፈራው ይገባል። መፍራት ማለት የሆነ እንዲያደርገናል እንደዚህ ብለን ሳይሆን ለሱ ታላቅ የሆነ ክብር በሕይወታችን ሁሉ ልንሰጠው ይገባል። ጌታ ኢየሱስ ክርስቶስ እንኳን ሲናገር ከትእዛዛቱ ትልቁ ትእዛዛት ዋነኛው የሆነውን እግዚአብሔር አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድ፣ እሱም ብቻ አምልክ እያለ ይናገራል። እሱም ብቻ አምልክ፣ እሱን አንደኛ አድርግ፣ እሱን ፍራ፣ እሱን በነገሮች ሁሉ አክብረው፣ አንደኛ አድርገው ቢዩት እያለ ይናገራል። እግዚአብሔርን በሕይወት ዘመናችን ሁሉ እንድንፈራው ነው ማስታወስ ያለብን። የሁሉ ያደረገ ትልቅ አምላክ፣ ሁሉን ያደርግ ዘንድ ቻይ አምላክ የሁሉ ያደረገልን ማስታወስ ያለብን ወገኖቼ። እግዚአብሔር በሕይወት ዘመናችን ሁሉ እንድንፈራው ስለሚፈልግ ነው። እግዚአብሔርን ከፈራ ነው ኃጢአትን አንዳፈርም። እግዚአብሔርን ከፈራ ነው ሰዎችን አንጎዳም። እግዚአብሔርን ከፈራ ነው ትእዛዛቱን አንተላለፍን። እግዚአብሔርን ከፈራ ነው ወገኖቼ ያደረገልን ሁሉ ቫልዩ እንሰጣለን እና እግዚአብሔር አምላካችንን ያደረገልን መርሳት የለብን። እሱን መፍራት በሕይወታችን እንዲኖረን ነው ወገኖቼ። ሌላኛው ደግሞ እግዚአብሔር አምላክ መርሳት የሌለብን እግዚአብሔር ያደረገልን መርሳት የሌለብን ምክንያት ለልጆቻችን ለትውልዳችንን እንድናስተምራቸው ነው ወገኖቼ። አንዳንድ ጊዜ እግዚአብሔር አምላክ በእኛ ያደረገውን ነገር ለልጆቻችን ቁጭ አድርገን መንገር አለብን።
ልጄ እንደዚህ ጌታ አድርጎልናል፣ ይሄ ያደረገ ጌታም ላንተም ጌታ ነው እያልን ስንነግራቸው ልጆቻችን በውስጣቸው ይቀረጻል። ለእናት አባቴ እንደዚህ ያደረገ የአምላክ የኔም አምላክ ነው ይላሉ። እኔ አንድ ጊዜ አንድ በጣም ጎበዝ ፓስተር ነው፣ እናቱ በጣም የጸሎት ሰው ናት እና አንደኛው ወንድሙ ሲወለድ ጀምሮ የሆነ ችግር አለበት በሰውነቱ ላይ እና እናትየው በጣም ትጸልይለታለች፣ እግዚአብሔር ድንቅ ያደርጋል ብላ በዛ በልጇ ላይ ስትጸልይ አንድ ጊዜ እግዚአብሔር አምላክ ያ ልጇን ኮምፕሊትሊ ካለበት ሁኔታ ፈወሰው። ከዛ ከፈወሰ በኋላ ይሄ ልጅ እናቱ ሁሉ ጊዜ የምትጸልየውን የምትናገረውም በልጇ ላይ ሁሉ ያያል ነበር ይሄ ፓስተር። ከዛ እሱ ወደ ትምህርት ቤት ሲሄድ ወደ ዩኒቨርሲቲ ሲገባ መምህራኖቹ ስለ እግዚአብሔር እንዴት እግዚአብሔር የለም ምናምን ብለው ሲያስተምሩ እኔ እግዚአብሔር አምላኬን ያየሁት በእናቴ ነው። እናቴ ሁሉ ጸልያ ወንድሜ ሲፈወስ አይቻለሁ። ስለዚህ ዛሬ አንተ እንዲህ ብትለኝ አላምንክም፣ ምክንያቱም እግዚአብሔርን በእናቴ ሕይወት አውቀዋለሁ፣ በእናቴ ሕይወት ውስጥ የሰራውን ስራ ያየሁትን ያለኔ እምነቴ ነው ብሎ ከፕሮፌሰሮቹ ከአስተማሪዎቹ ጋራ ይነጋገራል። ምክንያቱም በቤተሰብ ውስጥ በእናት በአባቱ የተደረገው ነገር ያ ነገር ወደሱ ተላልፏል። ወገኖቼ እኛም እግዚአብሔር የሚያደርግልን ነገር መርሳት የሌለብን ምክንያት ለልጆቻችን ጭምር እንድናስተምራቸው ነው። ልጆቻችን በህይወታችንን ያዩትን ኤክስፒሪየንስ ያደረጉትን ነገ እነሱም ከዛ መንገድ ፈቅ እንዳይሉ ያደርጋቸዋል። ወገኖቼ እኔ ዛሬ በልጆቼ ፊት የምኖረውን እግዚአብሔርን የምፈራውን ከጌታ ጋር የምጸልየውን እያንዳንዱ ነገሮቼ በህይወቴ ሳሳያቸው እግዚአብሔር ያደረገልኝን በማስታወስ እግዚአብሔርን በመፍራት በእያንዳንዱ ነገሬ ላይ በህይወት በመኖር ልጆቼ ከኔ ይማራሉ። ለልጆቼ ነው ያንንም ማስተላልፈው። እግዚአብሔር ያደረገልኝን አይተው ልጆቼ እነሱም ነገ ለሚቀጥለው ትውልድ ያንን ያስተላልፋሉ። ስለዚህ እግዚአብሔር የሰራልንን ያደረገልን ወገኖቼ መርሳት የለብንም። መርሳት የሌለብን አንደኛ እግዚአብሔርን እንድንፈራው ነው። በህይወት ዘመናችን ሁሉ እንድንፈራው ነው። ሌላ ደግሞ ለትውልዳችን ለልጆቻችንን እናስተምራቸው ዘንድ ነው። ይህንንም ይናገራል። አሁን ያነበብኩት ዘዳግም ምዕራፍ 4 ላይ ቁጥር 9-10 እንደዚህ ይላል። ሕዝቡን ወደ እኔ ሰብስብ፣ በምድርም በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌንም አሰማቸዋለሁ ብሎ ተናገረኝ። የሁሉም አደርገው እንዳይረሱ እነሱ እኔን ይፈሩ ዘንድ ትውልዱንም ደግሞ ያስተምሩ ዘንድ። እግዚአብሔር ይህንን እንዳይረሱ ብሎ ይናገራል። እግዚአብሔር አሁን በዚህ በምድረ በዳ ማረገውን ሁሉ ስራዬን አይተው እንዳይረሱ ለምንድን ነው? እኔን ይፈሩ ዘንድና ለልጆቻቸውን ያንን መፍራት ያስተላልፉ ዘንድ እያለ እግዚአብሔር አምላክ ይናገራል። ስለዚህ ወገኖቼ የተደረገልንን በሕይወት ዘመናችን ሁሉ አንርሳ። አምላካችን እግዚአብሔር የተደረገልንን ሁል ጊዜ እያስታወስን እንድናመሰግነው፣ እንድናከብረው፣ እንድንፈራው ለትውልዱ ለልጆቻችን ለምናገኘው ሰው ሁሉ እንድንናገር እግዚአብሔር አምላካችን ይርዳን። እኔ እንዳውም አንድ ደስ የሚለኝ ጳውሎስ ነው። ጳውሎስ የእግዚአብሔርን ሕዝብን የሚያሳድድ ሰው ነበር ባለማወቅ። ከዛ የሐዋርያት ሥራ ምዕራፍ 9 ላይ ትእዛዝ ከካህናት ተቀብሎ ወደ ሶሪያ ወደ ደማስቆስ እየሄደ እያለ ጌታ ኢየሱስ ክርስቶስ በመንገድ ላይ ተገልጦለት አንተ ማን ነህ ሲል እኔ ኢየሱስ የምታሳድደኝ ነው አለው። ምን እንዳደርግልህ ትወዳለህ? ሂድ፣ ምን እንደምታደርግ ይነግሯል ብሎ ጌታ ኢየሱስ ክርስቶስ ተገለጠለት። ከዛ አይኑ ማየት ተሳነው፣ አልቻለም። ከዛ ሰው ላከለት፣ አናንያ የሚባል የኢየሱስ ባሪያ አገልጋይ ጸለየለት፣ አይኖቹ ተከፈተ። ከዛ ጳውሎስ ያ የተደረገለትን ነገር እየዞረ ይመሰክር ጀመር። እግዚአብሔር አምላክ እንዲያደረገኝ እኔ እንዲያሳዳጅ የነበርኩኝ እኔ ጌታ ኢየሱስ ክርስቶስ ተገልጦ እንደዚህ ያለኝ እያለ በሕይወት ዘመን ሁሉ ጌታ ኢየሱስ ያደረገለትን ሁሉ እየተናገረ ነበረ የሚመሰክረው። በነገስታት ፊት በሁሉ ቦታ ያንን የተደረገለትን ይናገር ነበር። እንዴት አይኑ እንደተከፈተ፣ እንዴት ጌታ ማየት እንደሆነለት፣ እንዴት ከስህተት መንገድ እንደመለሰው፣ እንዴት የእሱ አገልጋይ ባሪያ ዋሪ አድርጎ እንደሾመው እያለ የተደረገለትን ሁሉ ጊዜ እያስታወሰ ጳውሎስ ይመሰክር ነበር። እኛም ወገኖቼ ጌታ ያደረገልንን ነገር ሁሉ ሳንረሳ እንናገር፣ እንመስክር፣ ለሌላው እናስተላልፍ። ኢየሱስ ጌታ ነው። እንግዲህ ጌታ የሰጠኝ ሀሳቡ ቃሉ ይሄ ነው።
እስቲ ለሚያሟችሁ በሚያሟችሁ ስፍራ በኢየሱስ ስም ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። እግዚአብሔር አምላካችን ሆይ ተመስገን። ስለመጣውና ቅዱስ ቃል ተባረክ። አንተ ያደረክልንን እንዳንረሳ ሁል ጊዜ እንድናስብ ጌታ ሆይ ዛሬ በዚህ ሀሳብና በዚህ ቃል ወደኛ ስለመጣ ተመስገን። አባቶ ለኔ ብዙ ነገር አድርገህልኛል። እግዚአብሔር ያደረክልኝ ከቁጥር ሁሉ በዛ። ዳዊት እንዳለ ያደረክልኝ ሁሉ ከቁጥር በዛ፣ ብቆጥረው አለ እግዚአብሔር። መዝሙር 139 ላይ እግዚአብሔር ያደረክልን ከቁጥር ሁሉ በዛ። አንተ እኮ ታላቅ ነህ አምላክ ሆይ ተመስገን። የሰራህልን ስራ ከአይምሮ በላይ ነው። እግዚአብሔር ሆነብን ከምንለው በላይ ያደረክልን ይበልጣል። ጌታ ሆይ ተመስገን። ሃሌሉያ። የኔ ጌታ ስም ይባረክ። ስላደረክልን መልካም ነገር ሁሉ ተመስገን። አሁንም እኔንም ወገኖቼ ጌታ ሆይ እንድናስተውል አንተ እርዳን። ያደረክልንን እያሰብን እለት እለት እንድናመሰግን፣ እንድንፈራ፣ እንድንታዘዝ፣ ይህንን ደግሞ ለትውልድ ጌታ ሆይ እንድንናገር አንተ እርዳን። አንደበታችንን ሁሉ አንተ ክፈት እግዚአብሔር ሆይ። የማስተዋልና የጥበብ መንፈስ ሁሉ ጨምርልን እግዚአብሔር ሆይ። ያንተን ነገር እንዳናቃልል አባት ሆይ አንተ እርዳን። እግዚአብሔር መንፈስ ቅዱስ የተመስገን። ደግሞ አሁንም በሚያማቸው ስፍራ እጃቸው የጫኑ ወገኖቼን ሁሉ ስምህን እጠራለሁ። ፈዋሹን ስምህን፣ አዳኙን ስምህን፣ የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል የሚታደገው የሚያድነውን ስምህን እጠራለሁ በጌታ በኢየሱስ ስም። አሁንም የበሽታ ደዌ ኃይል ሁሉ ከወገኖቼ ላይ አሁን ይነቀል በኢየሱስ ስም። አሁን የተነቀለ ይሁን። በመገረፉ ቁስል እኛም ተፈወስ እንደሚለው ቃል ፈውሳውን እንዲያልፍ በጌታ በኢየሱስ ስም እግዚአብሔር አባቴ ሆይ ከራሳቸው እስከ እግር ጥፍራቸው ማንኛውም በሽታ ስም ያለው ስም የሌለው ከሰውነታቸው ላይ የተነቀለ ወደ ሲኦል እንዲበተን በጌታ በኢየሱስ ስም የጠላቀስ ፍላጻ ሁሉ ከላያቸው ላይ እንዲነሳ በአጠገብሽ በቀኝ 10 ሺህ ይወድቃል ወደ አንተ ግን አይቀርቡም ተብሎ እንደተጻፈ ማንኛውም የጨለማ ኃይል ሁሉ አሁን እየወደቀ ወደ ሲኦል እንዲበተን ሬካ ፓላማ ሲማስኬ ፓራ ካላማድያ እግዚአብሔር አንተ ፈዋሽ ነህ። እግዚአብሔር አንተ ታዳጊ ነህ። እግዚአብሔር አንተ አስመላጭ ነህ። ከዚህ ሰዓት ጀምሮ ወገኖቼን ልታስመልጣቸው እንድታሻግራቸው የጠላቀስ ፍላጻ ሁሉ ከነሱ ላይ እንዲነቀል ተጽዕኖ ሁሉ በኢየሱስ እንዲፈርስ የሚያስጨንቃቸው ሁሉ ከዚህ ሰዓት ጀምሮ ከላያቸው ላይ ተንከባሎ ወደ ሲኦል እንዲወርድ ፍጹም ሰላም፣ ፍጹም ረፍት፣ ፍጹም ደስታ እንድጨምርላቸው እኔ በኢየሱስ ስም ጸለይኩኝ። ባቶይ ስለመጣው ቃል እግዚአብሔር ስለመጣ ፈውስ ተመስገን። ክብር ላንተ ይሁን በኢየሱስ ስም። አንድ ደግሞ ጥሪ ሳላረግ ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የግሌ አዳኝ አምላኬ ጌታ ያርጌ እቀበላለሁ ለምንል የመዳን ቀን ዛሬ ነው። ለተቀበሉት ለነሱ ለስሙ የሚያምኑት እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ጌታ ኢየሱስ ክርስቶስን ለእኛ ራሳችን ካደረገው ነው ከተቀበል ነው የሰራውን ስራ ካመንን ወገኖቼ እኛ የእግዚአብሔር ልጆች ነን። ያንን ስልጣን ተሰጥቶናል። የእግዚአብሔር ልጆች ደግሞ ከሆንን ወራሾች ነን። የአምላካችን የሆነ ሁሉ የኛ ነው ወገኖቼ። ስለዚህ ዛሬ ጌታን የህይወታችን አዳኝ ጌታ አድርጎ ለመቀበል ወደ ኋላ አንበል። ምክንያቱም ስለ ነገ የምናውቀው ነገር የለም። እስቲ ለዚህ ጌታ እጄን እሰጣለሁ ለምንል ከኔ ጋር ይህንን ጸሎት ትጸልያላችሁ። ከዛ ደግሞ ባርካችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለ ተቀበልከኝ አመሰግናለሁ በኢየሱስ ስም። አባቴንን የጸለዩ ወገኖቼ ሁሉ ባርካቸው። ዘመናቸው ይባረክ፣ መውጣት መግባታቸው ይባረክ፣ ህይወት ነፍሳቸው ይባረክ፣ ኑሯቸው፣ ጎጇቸው፣ ትዳራቸው የነሱ የሚሉት ሁሉ የተባረከ ይሁን። እግዚአብሔር ሆይ ከክፉ ሁሉ ደግሞ ጠብቃቸው። መውጣት መግባታቸው ሁሉ በአንተ የተባረከ ይሁን። አባት ሆይ ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው። እግዚአብሔር ሆይ ከክፉ ሁሉ ደግሞ ጠብቃቸው። እነዚህን ወገኖቼ ለተባረኩት እጆች ለአባቴ ለአንተ አሳልፌ የሰጠዋቸው ዘመናቸው ሁሉ በቤት ትለቅ። አንተን ወደሚያከብሩ ወደ ትክክለኛ ቤተ ክርስቲያን እውነተኛ የበጎች እረኛ ኢየሱስ መርተው ሰዳቸው። ወገኖቼ ለአንተ አሳልፌ የሰጠው በኢየሱስ ስም። አባቶ ተመስገን። ስለነበረን ጊዜ ሁሉ ተባረክ። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁንልህ። ቀሪው ጊዜያችንን ሳምንቱን ሁሉ አንተ ተረከብ በኢየሱስ ስም አሜን።
ኢየሱስ ጌታ ነው። እንግዲህ ጌታ ያደረገልን እንዳንረሳ ተናግሮናል ወገኖች። አሁንም ይሄ ሳምንታችን ያደረገልን እያሰብን በደስታ በሐሴት አምላካችንን እናክብረው፣ እሱን እንፍራው፣ እንታዘዘው። ለትውልዱ ለልጆቻችን ደግሞ ያደረገልንን እያስታወስን እንንገራቸው። ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል፣ አስተምሮናል። እግዚአብሔር ስሙ ይባረክ። እንግዲህ በሚቀጥለው ጊዜ በሕይወት ብኖርና እድሉን ቢሰጠኝ በፊታችሁ በሌላ ሀሳብ በሌላ ቃል እቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።